አይቫር ደ ቦለስ ነው ዛሬ ይዘን የመጣ ነው። አይቫር ደ ቦለስ ማለት ነው በህይወቱ አትምጣ፣ በመንገዱ አትምጣ፣ ባለፈበት አትለፍ። በቃ እኔ ምርቅ ያለው እመነኝ፣ ምርቃት ነው ይሄ። አይቫር ደ ቦለስ ማለት የስካንዲኔቪያ የቫይኪንጎች ንጉስ ነው። ከዚህ በፊትም ነግሬያቸዋለሁ። ቫይኪንግስ ማለት የአሁኖቹ ኖርዌይ ምናምን ስዊድን ምናምን ናቸው እኚህ ማለት ነው። እና የራግናር ሎርዝብሩክ ወይም ደግሞ የእሱ አባት ንጉስ ነው። እና የእሱን አባት እንግሊዞች ይዙትና የኖርዛምቤሪያ ንጉስ ነው ይዘውና እባቦቹ መሀል ጥሎት በባስ ነድፎን የገደለውና ይሄን ሰማ አይቫር። አባብዬን ገደላችሁት፣ ዳዲን ገደላችሁብኝ አለ። ቫይኪንጎችን እንዳለ ይዞ መጣ። የዛኔ ይባላል ሰይጣን አያቸውና ቫይኪንጎች ወደ እንግሊዝ ሲዘምቱ ማለት ነው መጡብኝ ብሎ ነው የሮጠው። ለሱ መስሎት ሄዱላቸው እንግሊዞችን ወከት ጭፍልቅ ጭምድድ ክክት ነው ያደረጓቸው። በቃ ከዚህ በላይ ምንም ማለት እንግሊዞች ምን ነው ራግናርን እንደው ሸልመን በለቀቅ ነው ያለው። አባቱም ያው የባሰ ነው፣ ከሱ የባሰ ነው፣ ማዋጋት ይችላል፣ ግን ጨካኝ አይደለም። እንደዚህ ይሄ ጭካኔ ስጋ ቢለብስና መንገድ ላይ ቢሄድ ይሄ ሰውዬ ነው። በቃ እውነቴን ነው የምላችሁ፣ በጣም ጨካኝ ሰው ነው። ሲገል አገዳደሎቹ በቃ አንድ እግርን አንድ እጅን በልቅጦ በለቃቅጦ ምናምን ነው የሚገልልህ። ቆዳን በህይወት እያለን የሚገፍልህ ማለት ነው። በጣም ጨካኝ ነው። እርጉዝ ነሽ ምናምን ብሎ ነገር የለም። እርጉዝ ነኝ ምንም አልነካም እሱ ጋር ማለት ነው። እስከ ልጅሽ ነው የሚደፈጥጥሽ። በጣም ጨካኝ ነው። ነገር ግን ግብር ለከፈለው ምናምን ጣጣ የለበትም። ብር ከሰጠሽው መላ ከሰጠሽው ይፋታል። ግን ለቤተ ክርስቲያኗ በጣም በቃ ጠላት ነበረ። ግን እሱ እንደዛ የሚያደርገው ንብረት ለመዝረፍ ብሎ ነው። እሱ ለራሱ ማምላክም ለኦዲንም አይገዛም፣ ለጣዖቱ ማለት ነው አይገዛም። ልጁ በቃ ልጁ የሚገዛው ማለት ነው ለራሱ ብቻ በቃ ማዋጋት። በጣም ታክቲክ ፉል ማለት ከራግናርም ከማንም ይበልጣል፣ ከአባቱም ይበልጣል። ታክቲክ ፉል ማዋጋት በጣም ነው የሚችለው። እንዴት ነው እግሩ አይሰራም፣ ቆማጣ ነች ብራዘር፣ እግር የላትም። አይታችሁታል ሲሪየሱ ላይ። ይሄ ሲሪየሱ ላይ ያለው መልኩ ነው ባይዜ፣ በትክክለኛ መልኩ ይሄ ነው አይቫር ደ ቦለስ። እና እግር የለውም ግን በጣም ነው የሚፈራው። በጣም እግር ስለሌለው ነው መሰለኝ ኦቨር አክት ያደርጋል። እንዴት በቃ ታክቲክ ፉል እንዴት እንደሚቆርጥ እንዴት በቃ ይሄ የውጊያ ታክቲኮችን በጣም ነው የሚችለው ማለት ነው። እና ብዙ ስኮትላንድን አየርላንድን ብዙ ሀገሮችን ወሮ አሳቆ የጨረሰው ህዝቡን ማለት ነው። እና ታሞን የሞተው በጥንቁልና በማጂክ በብለድ ማጂክ ነው የሞተው የሚለው አለ። በምን እንደሞተ ግልጽ የሆነ ነገር የለም።